እንደምን ከረማችሁ እንደምን ዋላችሁ የእግዚአብሔር ቤተሰቦች ባላችሁበት ሰላማችሁ ይብዛ። ባላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እኔም ሰላም ነኝ። ከዚህ በፊት በተለያዩ ርዕሶች ተገናኝተን ነበረ። ዛሬ ደግሞ በሌላ ርዕስ እንነጋገራለን። ለህይወታችን ወሳኝና አስፈላጊ የሆነውን ነገር አንድ ሐሳብ ላካፍላችሁ እወዳለሁ። እንድትከታተሉኝ ጋብዛችኋለሁ። እንግዲህ በህይወት ዘመናችን ሁሉ ሰው ሁሉ በብቃት መኖር ወይ ውጤታማ የሆነ ህይወት መኖርን ይፈልጋል። በሚኖረው ኑሮ ውጤታማና አትራፊ ብቻ ሳይሆን በዛ አንደኛ ወይ ደግሞ የተሳካለት ስመጥር መሆንን ይፈልጋልና ያንን ለማድረግ ምን ማድረግ አለብን የሚለውን ሐሳብ እንነጋገራለን። እንድትከታተሉኝ ጋብዛችኋለሁ። እንግዲህ ብዙዎች እንደሚናገሩት ብዙ ሪሰርቾች እንደሚናገሩት ሰክሰስ ኢዝ ኤ ሪዛልት ኦፍ ኢንተረስት ኦፖርቹኒቲ እንደ ሃርድ ወርኪንግ ይላሉ። ስኬት የሚመጣው አንደኛ ፍላጎት መኖር ያስፈልጋል። ሁለተኛ ደግሞ ኦፖርቹኒቲውን ወይ ደግሞ አጋጣሚውን ማግኘት ያስፈልጋል። ሌላው ደግሞ በዛ ባገኘነው አጋጣሚ ደግሞ ሃርድ ወርከር መሆን አለብን ወይ ደግሞ በጣም ጥሩ ሰራተኛ መሆን አለብን እና ስለዚህ የመጀመሪያው ለዛ ነገር ብቃት ላለው ህይወት ብቃት ላለው ስኬት ለመድረስ ፍላጎት ያስፈልጋል። ለዛ ነገር የተነሳሳ ማንነት ያስፈልገናል። ከዛንም ያንን ፍላጎት ይዘን አጋጣሚዎችን ያገኘነውን አጋጣሚ ሁላ መጠቀም መቻል አለብን። የትምህርት ኦፖርቹኒቲ ሊሆን ይችላል፣ የስራ ኦፖርቹኒቲ ሊሆን ይችላል፣ የማንኛውም የትዳር ሊሆን ይችላል፣ ወይ ደግሞ ማንኛውም ነገር አትሌት ቢሆን በአትሌቲክሱ የመሮጫ ሊሆን ይችላል። ማንኛውንም አጋጣሚ መጠቀም መቻል አለብን። ባገኘነውም አጋጣሚ ጥሩ ሰራተኛ፣ ታታሪ ሰራተኛና ስማርት ሰራተኛ በዛ ነገር ያንን ለውጤት ለማድረስ ታታሪ መሆን አለብን። ታታሪ መሆን ብቻ ሳይሆን ደግሞ ቤት በኩል በጥበብ እንዴት ውጤት ማግኘት እንዳለብን ማወቅ መቻል አለብን ማለት ነው። ስለዚህ አንድ ሰው ውጤታማ ሊሆን የሚችለው ወይ ደግሞ ብቁ የሆነ ሰው አቅም ያለው ሰው ሊሆን የሚችለው ፍላጎቱን በመግለጥ አጋጣሚዎችን በመጠቀም በብርቱ በመስራት በመትጋት ውጤታማ ወይ ደግሞ የተሳካለት መሆን ይችላል ማለት ነው። መጽሐፍ ቅዱሳችን በዚህ ሐሳብ ላይ ሁለተኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 7 ሲናገር ሙሉ ቃሉን ብናነበው እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል ጢሞቴዎስን ማለት ነው ጳውሎስ። ብዙዎች የመሰከሩለትን ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉት ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመውን ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የሚለውን ተመልከት። ጌታ በነገር ሁሉ ማስተዋልን ይስጥ ይለዋል ጳውሎስ ለጢሞቴዎስ። እንግዲህ እዚህ ስፍራ ላይ 3 ነገሮችን ወይ ደግሞ 3 ሙያዎችን ይነግረዋል። የመጀመሪያው የወታደርን ህይወትን ያካፍለዋል። ሁለተኛ ደግሞ የስፖርተኛ ወይ ደግሞ የትግል ሰውን የሚታገል ስፖርተኛን የሱን ህይወት ያካፍለዋል። ሌላው ደግሞ የገበሬን ህይወት ያካፍለዋል። ሶስቱም እንግዲህ ስናያቸው መጀመሪያ ከውጤት በፊት ብዙ ቅድሚያ የሚሰጡ ነገሮችን የሚሰሩ ናቸው። ከዛም በኋላ ወደ ተግባሩም ከገቡ በኋላ ደግሞ በትኩረት እያንዳንዷን ሰዓት እያንዳንዷን ደቂቃ በትኩረት መከታተል እንደሚገባቸው ያሳያል። ቀጥሎም ደግሞ ውጤትም ካገኙ በኋላ ውጤታቸውን እንዴት መጠበቅ እንደሚችሉ ማስቀጠል እንደሚችሉ የነሱን ህይወት ያካፍለዋል። አሁን የመጀመሪያውን የወታደርን ታሪክ ወይ ደግሞ የወታደርን ህይወት ብንመለከት መጀመሪያ ጦር ሜዳ ከመግባቱ በፊት ብዙ ልምምዶችን፣ ብዙ ትግሎችን፣ ብዙ ነገሮችን አሳልፎ ነው ወደ ጦር ሜዳ የሚገባው። ድንገት መንገድ ላይ የሄደ ወክ እያደረገ እጁን በኪሱ ከቶ ድንገት ጦር ሜዳ ልግባ ብሎ አይገባ። ጦር ሜዳ ከመግባቱ በፊት ብዙ ልምምዶችን ጠዋት ተነስቶ መለማመድ፣ እንዴት ጠላትን እንደሚያጠቃ
እንዴት ከጠላት እንደሚሸሽ እንዲሁም ደግሞ እንዴት ደግሞ ለጌታው እንደሚታዘዝ የወታደር ዲሲፕሊን የወታደር ስነ ስርዓት ምን እንደሆነ ሁሉ እንዴት ህይወቱንም አሳልፎ እስከ መስጠት ድረስ እንዴት መታገል እንዳለበት ያንን ሁላ ልምምድ ተለማምዶ ነው ወደ ውትድርና የሚገባው። እንዲሁም ወታደሮች ሲናገሩ ከሰማሁት ላብ ደምን ይጠብቃል ይላሉ። ላብ ደምን ይጠብቃል የሚሉት ሲናገሩ እንደሰማሁት ብዙ ላብን አውጥቶ መጀመሪያ ወደ ጦር ሜዳ ከመግባቱ በፊት ብዙ ላብን አውጥቶ ብዙ ታግሎ በጣም በትኩረት የታገለ ሰው ከጦርነቱ የመትረፍ ቻንሱ ከፍ ያለ ነው እና መጀመሪያ ወደ ጦር ሜዳ ከመግባቱ በፊት በጣም ላቡን አፍስሶ ላቡን በቃ በደም ተሰጥቶ ያንን ልምምድ መለማመድ አለበት። አለበለዚያ ሚያሾፍ ከሆነ እንዲሁ የለብለብ ተለማምዶ የሚገባ ከሆነ ነገ ብዙም ሳይዋጋ አንድ ቀን ሳይቆይ ደሙ ሊፈስ ይችላል። ስለዚህ መጀመሪያ ወደ ጦር ሜዳ ከመግባቱ በፊት አንድ ወታደር እለት ጠዋት ተነስቶ እስከ 4 ሰዓት ልተኛ እንደፈለገኝ በፈለኩት ሰዓት ልነሳ ወይ ደግሞ የፈለኩትን ምግብ ልመገብ አሁን ልቀመጥ የሚለውን ዲሲፕሊን አይኖረው። ጠዋት ልክ አዛዡ መጥቶ ተነሳ እንዳለው ባለው ሰዓት ይነሳል። ልምምድ አድርግ ባለው ሰዓት ይለማመዳል። ረፍ በተባለ ሰዓት ያርፋል። ከዛም በኋላ ጠላቶቹን እንዴት እንደሚመክት ከጠላቶቹ ማምለጥ እንዴት እንዳለበት እንዲሁም ጠላቶቹን እንዴት እንደሚያጠቃ እነዚህን ሁላ ልምምድ በደንብ አድርጎ ይለማመዳል። ስለዚህ ይሄንን ሁላ ከተለማመደ ወደ ጦር ሜዳ ይገባል። ወደ ጦር ሜዳም ከገባ በኋላ ዝም ብሎ እንደማንኛውም ሰው አስፋልት ላይ ይዞ ወክ እንደሚያረግ ሰው ወይ ደግሞ በየመንገዱ የሄደ ካፌ ሲያገኝ እንደሚገባ ሰው አይደለም የሚያደርገው። እያንዳንዷን ሰከንድ እያንዳንዷን ደቂቃ በጥንቃቄ ነው የሚንቀሳቀሰው። የሚዘምተው ሁሉ ለጦር ያስከትተውን ደስ ያዘኘት ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። በቃ እዚች ጋር እየሄድኩኝ አሁን ሻይ ልጠጣ አሁን ሻይ ቡና ልበል ጦር ሜዳ ሆኖ አይልም። ያ ጦሩን አዛዡን ያዘዘውን ትዕዛዝ ፈጽሞ ድልን አድርጎ እስኪመለስ ድረስ እንቅልፍ ከሱ ሊርቅ ይችላል። አሁን ልተኛ የሚለውን ነገር ሊተው ይችላል። ምግብ ላይመገብ ይችላል። ይህንን ሁላ ዋጋ ከፍሎ እስኪያሸንፍ ድረስ ድል እስኪያደርግ ድረስ በዚህ ህይወት ውስጥ ያልፋል። ይህንን ካለፈ በኋላ ካሸነፈ በኋላ ነው የተረጋጋ ህይወት ሊኖረው የሚችለው። ስለዚህ አንድ ሰው ውጤታማ ከመሆኑ በፊት ድልን ከማግኘቱ በፊት ትጋት ያስፈልገዋል። ጠዋት ተነስቶ በብርቱ መትጋት ያስፈልጋል። ከዛ በኋላ ውጤትን ሊያገኝ የሚችለው። እንዲሁም ደግሞ ስለ ስፖርተኛ ስንነጋገር በሀገራችን በጣም ጥሩ ምሳሌ የሚሆን ለምሳሌ ኃይሌ ገብረስላሴ ነው። የኃይሌን ገብረስላሴ ታሪክ ብንመለከት እዚህ የብዙ ሆቴሎች ባለቤት ከመሆኑ በፊት የብዙ ሰራተኞች ባለቤት ከመሆኑ በፊት ቅድሚያ ወደ አትሌቲክሱ ከመግባቱ ጠዋት ተነስቶ እንደማንኛውም ሰው ሄዶ ካፌ አይቀመጥ ወይ ደግሞ እንደማንኛውም በ3 ሰዓት በ2 ሰዓት ከቤቱ አይወጣም። 12 ከዛ በፊት በሆነ ጊዜ ተነስ እንጦጦ ተራራ ላይ ይሮጥ፣ የተለያዩ ቦታዎች ላይ ይሮጥ። ከዛ በኋላ ነው ወደ ውድድሩ የሚገባ። ወደ ውድድሩ ሲገባም እያንዳንዷን ሰከንድ እያንዳንዷን ደቂቃ በጥንቃቄ ነው የሚመለከት። እነዛንም ደቂቃዎችን በጥንቃቄ እያስኬደ ከጎን ያሉት ተፎካካሪዎቹ በመጠበቅ የሚለማመደው ልምምድ ብቻ አይደለም። ይህን ያህል ልምምድ ለጤንነቴ ብቻ ተለማምጃለሁ፣ ትንፋሼ ጥሩ ነው። የተወዳዳሪዎች ሳይኮሎጂ ወይ ደግሞ የተወዳዳሪዎችን በስነ ልቦናን በማሸነፍ እንዲሁም ደግሞ እያንዳንዷን እንዴት ልሩጥ ብሎ በጥንቃቄ በመሮጥ የመጨረሻውን ድል ለማግኘት ችሏል ማለት። እንግዲህ ኃይሌ የብዙ ባለሀብቶች ኢንቨስትመንት ባለቤት ከመሆኑ በፊት ብዙ ላብን አፍስሶ ብዙ ትራኮች ላይ ሮጦ እግሩን ብዙ ጊዜ ሰርጀሪ አርጎ እንደኔና እንደናንተ በቤቱ ቁጭ ብሎ በማንኛውም ሰዓት የፈለገውን ምግብ አልተመገበም። ለስፖርቱ የሚጠቅመውን ለስፖርቱን ይገነባል የሚለውን ምግቦች ሲመገብ ነበር። ከዛም በኋላ አሁን እንደምናየው የብዙዎቻችን ምሳሌ ሊሆን ችሏል ማለት ነው። ስለዚህ ውጤትን ያገኘነውን አጋጣሚ ያገኘነውን አጋጣሚ ደግሞ በብዙ ትጋት በጥበብ እንዴት እናሳካው የሚለውንም
ውጤትን ለማግኘት እንችላለን ማለት ነው። የሀገራችንም ገበሬ ብንመለከት ግብርናው ውጤታማ የሆነ ግብርና የሚያገኝ ማሳ ስላለው ብቻ ማሳ ማግኘት አንድ ማሳ ካገኘ በኋላ ማሳው ዝም ብሎ ጥሩ ፍሬ ያፈራ ፍሬ አያገኝ 100 እጥፍ ከዛ በላይ የሆነ እጥፍ የሆነ ፍሬ የፈራም ፍሬ ለማግኘት ምን ማድረግ አለበት? ተነስቶ በማለዳ በሬዎቹን ማረስ አለበት። ያንን ማሳ ካረሰም በኋላ ካረሰውም በኋላ መጎልጎል አለበት። ከጎለጎለ በኋላ ዘርን መዝራት አለ። የሚዘራውንም ዘር ምርጥ ዘር መሆን ዘሩን ከዘራም በኋላ ጥሩ መዳበሪያ ማድረግ አለበት። ከዘራም በኋላ ልክ ገና ሲበቅል አረምን ማረም በዙሪያው ብዙ አረሞች አብረው ሊበቅሉ ይችላሉ። እያንዳንዷን እንቅስቃሴ መጠበቅ አለ። ከዛንም ካደገ በኋላ ብዙ ፍሬን ካፈራ በኋላ መተው የለበት። ያኔም እስከ መጨረሻው ድረስ ማጨድ አለበት፣ መውቃት አለበት። ከዛም በኋላ ነው ወደ ጎተራ አስገብቶ ብዙ ፍሬን የሚበላ። ስለዚህ አንድ ገበሬ ውጤታማ የሚሆን ማሳ ስላለው ብቻ አይደለም፣ ዘር ስላለው ብቻ አይደለም፣ ወይ ደግሞ ብዙ ሰራተኞች ስላሉት ብቻ። ማሳ ካለው ማረስ አለበት፣ ካረሰ በኋላ መዝራት አለበት፣ ከዘራ በኋላ ማረም አለበት፣ ካረመ በኋላ ማጨድ አለበት፣ ካጨደ በኋላ ወደ ጎተራ ወቅቶ ወደ ፍሬውን ከፈራ በኋላ ወደ ጎተራ ማስገባት አለበት። ስለዚህ በዚህ ምክንያት ውጤታማና የተሳካለት ለቤተሰቦቹ ለሀገር ጠቃሚና ውጤታማ የሆነ ሰው ሊሆን ይችላል ማለት ነው። ስለዚህ አንድ ሰው ውጤታማና የተሳካለት ህይወትን ሊያገኝ የሚችለው ውጤታማ የሚሆነው በሶስት ምክንያት ነው። አንደኛ ፍላጎት ሊኖረው ይገባል። ሁለተኛ ያገኘው ነው ውስጥ ያለውን ፍላጎት ከጊዜው ጋር ከአጋጣሚዎች ጋር ዝም ብሎ ወዳገኘበት መዳከር ፍላጎት አለኝ ብሎ ወደማይሳካል መንገድ መሮጥ ሳይሆን ሁሉም ሰው አትሌት መሆን አይችልም። ሁሉም ሰው ዶክተር መሆን አይችልም። ሁሉም ሰው ኢንጂነር መሆን አይችልም። ሁሉም ሰው ሹፌር መሆን አይችልም። ሁሉም ሰው የየራሱ ጥሪና የየራሱ መክሊት አለው። ስለዚህ ያንን ውስጡ ያለውን ፍላጎት ውጤታማ መሆን አለብኝ የሚለውን ፍላጎት ቤት በኩል ላሳካ የሚለውን ማወቅ መቻል አለበት። ስለዚህ የራሱን መንገድ ማወቅ አለበት ማለት ነው። ስለዚህ ቤት በኩል ትክክለኛው የኔ መንገድ የትኛው ነው የሚለውን አውቆ በራሱ መሄድ መቻል አለበት ማለት ነው። ኃይሌ አትሌት ስለሆነ ሁሉም ሰው አትሌት አይሆን። ሼክ አላሙዲን ኢንቨስተር ስለሆነ ሁሉም ሰው ኢንቨስተር አለ። ሁሉም ሰው የየራሱ መንገድ አለው። ስለዚህ የየራሱ መንገድ ማወቅ የትኛው ነው እጣ ፈንታዬ፣ የትኛው ነው እድሉ ሰክሰስ ለመሆን ውጤታማ ለመሆን የኔ መንገድ የትኛው ነው ብሎ የራሱን መንገድ ማወቅ አለ። ከዛንም ያ መንገድ ትክክለኛ የሚሄድበትን መንገድ ትክክለኛ መሆኑን ካወቀ በዛ መንገድ
የተጋ መሆን አለበት። በጣም የተጋ የበረታ ያንን ውጤት ለማግኘት የሚፈልገውን ውጤት ለማግኘት መትጋት፣ ዕለት ዕለት መትጋት፣ እስከሚያገኘው ድረስ መትጋት፣ በጥበብ መሄድ። ዝም ብሎ ራስን ማድከም ብቻ ሳይሆን ጥበበኛ መሆን፣ ያንን መንገድ ለማወቅ ያንን መንገድ ለማግኘት ጥበበኛ መሆን፣ በጥበብ ሄዶ ውጤታማ መሆን ያስፈልጋልና ስለዚህ አንድ ሰው ውጤታማ ለመሆን ፍላጎት ይኖር። ፍላጎቱ ደግሞ ከአጋጣሚዎች ጋር ያገጣጥመው። አጋጣሚውን ደግሞ በትጋትና በብርታት ያከናውነው። በእንደዚህ አይነት መንገድ ብንሄድ ውጤታማና የነቃ ህይወት ይኖረናል ማለት እፈልጋለሁ። በዚህ መንፈስ እንድንመላለስ እግዚአብሔር ይርዳን፣ እኔንም ይርዳኝ። ጌታ ባላችሁበት ሰላሙንና ጸጋውን ያብዛላችሁ። ጌታ ይባርካችሁ።